እኔ የምልህ እዚህ ነው እንዴ ባንክ የሚቀጥሩት? አዎ አልገቡም። እኔ ቶሎ መጥቼ ነው። በዚህ ስራ 32 ጥርሴን ነቅዬበታለሁ። እኔ ነኝ የምቀጠረው። እና አሁን ያለው ጥርስሽ ከየት ነው? አስተክየው። አንቺ እንደው ምንም የምታውቂ አይመስለኝም። ስለ ወለድ ታውቂያለሽ? ኧረ ወለድ ግጥም አድርጌ ነው የማውቀው። እስቲ ምንም ታውቂያለሽ? አየር ወለድ፣ ልብ ወለድ፣ ውሃ ወለድ። እጂ አንቺ ሰልፍ አታበላሽ። ቀልቃዣ እናታኛል እንዴ? ረስቼው እኮ ነው። አወለድ በጣም የምትገርሚ ልጅ ነሽ። እርጋታሽ በጣም ያስደነቀኝ። ብዙ ጊዜ ትምህርት ላይ ስለማጠፋ አይደለ? ዋው እንትን የቃላት አጣጣልሽ በእውነት የሚገርም ነው። አዎ ባይገርም 7 ዲግሪ ቢኖረኝም 8 16 ደግሞ ማስተርስ ቢኖረኝም ህይወት ያስተማረችኝ ሰው ነኝ። በእውነት ጥልቅ ያልኩ ሰው ነኝ። ወይኔ አንቺ በጣም እድለኛ ነኝ ማለት ነው። እንዳንቺ አይነት ሰው ስለተዋወቅኩ በጣም ደስ ብሎኛል። ልጅነት ሊያጠቃ ይገባል ምንም ነገር። አዎ የጫማ ልሰራ ነው ይብልኝ። ሳምቡሳዬ ይሄ ልጅ ደግሞ ብሬ ሊለኝ ነው። እቺ ነጽ ያረለች እንዴ? ዛሬማ ብሬን እቀበላታለሁ። የስ ሊላዬ እኔ ወይ ፍልዬ እሰይ እሰይ ልብህ ነው። አምቡላንስ እኔ አምቡላንስ ጥሪ። ኧረ ፍልዬ አይዞህ የሆነ ነገር ጥሪልኝ በእናትሽ እርዳታ። ወይ ፍልዬ ኧረ አምቡላንስ ጥሪ ልቤ ወይኔ ብሩን ሳልሰጠው፣ ወይኔ ገንዘቡን ሳልሰጠው፣ ወይኔ ጋሽ እዚህ ቤት ነው አይደል ሰራተኛ ብለው የጠቆሙት? አዎ መጣሽ። ነይ ግቢ። ቆይ እኔ እስካሁን ጂንስ የሚለብስ ሰራተኛ አላጋጠመኝም። ከመግባትሽ በፊት የምጠይቅሽ ጥያቄ አለ። እኔም ከመጠየቆ በፊት የምጠይቀው ነገር አለ። ምንድነው አንቺ ደግሞ የምትጠይቂኝ? ምን ቻናል አለ? ኢቢኤስ ሲኒማ አለ? ቃና አለ? ሲኒማ የመጣሽ መሰለሽ እንዴ? ስራ ልትሰሪ ነው ወይስ ተጎልተሽ ፊልም ልታይ ነው የመጣሽው? እኔ እንደሱ ከሆነ ጋሼ ወደዚች ቤት እንደዚህ አልራመድም። ወይኔ ሰው ማጣ ሰው ነይ። እሺ በቃ ከሱ በፊት ግን ጋሼ ማታ ላይፍ ስለምገባ ሪንግ ላይት አሉት። ምንድነው ደግሞ እሱ? ሪንግ ላይት አቁ። በዚህ አይነት እንጀራ ጋግረው የማያውቁም። ማን ሰርቶ ሊያበላኝ ነው? አሁን በዚህ ሁሉ ደግሞ ስንት ነው የምትጠብቂው? 30 ሺህ ቆይ አንድ አንበሳ ያወርዱልኛል። እሺ ከዛስ? ሼርም ያደርጉልኛል ለፋሚሊ። ቤቶትን ሪፖርት ባላስደርግቦት ሻዶባ። አንተ ቅድም አብራኝ የነበረችው ማናት? ምን ትሰራልሻለች? ምን ነገር መስሎ ነው? ቃንቄ ሙት ለማንም አልነገር። ቤቲ ትባላለች። እንደነገረኝ ወይ ፍሬንድ አላት። ውሽማ ሊያረጋት እኮ ነው የሚጣጣረው። እሱ እንደነገረኝልሽ ጨፍጥ አለባት። አሳክሞ እኮ ነው የሚጠብሳት። እንደነገረኝልሽ ይኸውልህ ምንም አይላትም። ሻይ ጎግልባታል። እንደነገረኝላችሁ